تملكتنا إنه مدب علشان جميرنا يلنا وشتي جوجل كاب زلوا ميزيمات حدا يخلى عليكم سعبوني عنا باللي دحنا متينا سلامنا سلامنا عندنا سرارفنا لنا طرونو ما نلبل استسمش لتملكت بالله يا حراري بحال بيت اسكوبني ناي معناتنا ስለዚህ ምንድነው የምታሳይኝ ዛሬ ያው ቤቱን ማሳይሻለሁ አቀማመጡም ሁሉ ነገሩም እቃችንም ሁላችንም ያው ስንገባ ጫማችንን እናወልቃለን ጫማው ልቀን ነው የምንገባው ምክንያቱም ንጹህ ስለሆነ ይሰገድበታል እሺ ጋብዝሻለሁ አማን በጂሺ ልሻለሁ ደህና መጣሽ ወይ ባደረኛ ምን አልሽ አማን በጂሺ ደሃን መጽይኹ ተመልከትና ከምትት ብለን ዘላ ባህላዊ አሰራር ሓገዛ ናይ ሓረር ታይ ከም ዝመስል አቀማምጡ አውሽጥ ከታ ሒዙ ከም ዘሎ ይኸርኤኪ ለሃንላ ክእቶ ከሎ ግን ጫማ እኺ አውጽቂ እختአቱ ዘመንታይ ዝስገደሉውኒው ምን ጣፉውን ስለ ዘሎ ጫማ አውጽቂ እኺ ተአቲ ለሃንላ ተመልከትና ውሽጣዊ ትሕዝቱ ዝሚዜም ታይ ይመስል ዝብል ሓቢረኩም በሐንሳቢና ክንሪኦም ገና ለመጀመሪያ ጊዜ እኺአቱ ማለት እዩ እሺ ተክ ቀደሚ በጣም ይደስብል ተመልከትና አየሽዋል እንዴት ደስ የሚል ገይጋር ይባላል በሐረሪ ቋንቋ ገይጋር ማለት ገይ ማለት የሐረሪዎች ማለት ነው ጋር ደግሞ ቤት ማለት ነው ገይጋር አንድ ላይ የሐረሪ ባህላዊ ቤት ማለት ነው በአማርኛ ተመልከትና ገይጋር እዩ ዝባልሃናላ ገይ ማለት ሐረሪ ማለት እዩ ጋር ከዓ ባህላዊ ገዛ እንምባል ዝአክል እዩ ትሪእዎ ዘለኹም እዚ መደብ እዩ ኣብ ባህላዊ ኣሰራርሓ ገዛ ሓረሪ ማለት እዩ ዓርሱ ዝኽኣለ ትርጉም ዘለዎ ሓሙሽተ ዓይነት መደባት እዮም ዘሎ አሚር ነደበ ይባላል አሚር ማለት ንጉስ መቀመጫ ነው አባወራን በቤቱ ንጉስ ስለሆነ እዚ አሚር መደብ እዩ ዝበሃል ንጉሳት ዝቕመጥሉ ቦታ እዩ ኢላሃናላ ከምቲ ዝፍለጥ ሓረር 72 ነገስታት ነጊሶምሉ ነይሮም እሞ ዝቕመጥሉ ዝነበረ ቦታ እዩ ከምኡ እውን ናይ ገዛ ስድራ መራሒ አቦ ኣብ ገዝኡ ንጉስ ስለዝኾነ ኣብ ከምዚ ዓይነት ቦታ እዩ ዝቕመጥ ኢላሃናላ አባወራ እዚህ ጋር ብዙ ጊዜ ይቀመጣ ያልኩሽ ውስጥ ያዳምጣል ቤተሰቡን ድጋሜ አካባቢ ይቃኛል የሚያስፈራው አውሬ ካለ ሌላ ነገር ከመጣ ዘሎ እዚህ ጋሻና ጦራለች ዘሎ ይዞ እንዲወጣ አቦታት እውን ዝቕመጥሉ ቦታ እዩ መራሒ ስድራ ኢልናኩም ነርና ኣብዚ ጫፍ ተቐሚጡ ግን ሰለስተ ስራሕ እዩ ይሰርሕ ምስ ቤተሰብ ምስ ካልኦት ወግዑ የካይድ ፊት ለፊት ናብ ማዕጾ ስለዝኾነ ድማ ጸላእቲ ኸይመጽዎ ይጥንቀቕ አውሽጥ ኸዓ ዝተመርዐት ጓሉ ተቀመጠሉ እያ ዝውሽጥ ክንሪኦ ኢና ሕጺቲ ወይ ከዓ ናብ መርዓ ድሉቲ ዝኾነት ጓል አንስተይቲ አኡ ተቀመጠሉ ቦታ እሞ ኣብ ዝኾይኑሱ ደቁ ይሕሉ ወግዑ ምስ ቤተሰብ ይቅጽል ኢሉ ድማ ካብ ጸላኢ እንድሕር መጽዎ ባህላዊ መሳርሒ ኩናት ኣለዎ እዚ السلعلو مدقعت نخبصحلو زمصسب يكلاخل نمباليو زي تقميطو زولو ياتلنلا إذا يشامونا يزاني مشلمي يسارا بوردي إذا يشامونا ከዚህ ቀጥሎ ማሳይሽ አስተማሪዎች ሊቃኖች የተማረ ሰው ቦታቸው እዛች ጋር ነው ግዲር ነደባ ይባላል ጊድር ነደባ ወይም ድማ ጊድር መደብ እዩ ዝበሃል ኢላሃናላ ብስፍሓቱ ድማ እቲ ዝዓበየ መደብ እዩ ከምቲ ትሪእዎ ዘለኹም ተመልከትና እዚ ነዊሕ ዝቕመጥሉ ሰባት ድማ ምሁራት بتمرتي عوي درجة زبصح سبات طرح زقمت له يو تبلا أبحث حد جزا حرر بخمس عينات ملك عيوس راح يعتلنا إذا يشامونا يزاني مشلمي يسارب
ሶስተኛው ስንመጣ ደግሞ ወጣቶች የሚቀመጡበት ስሙንም ጉቲ ነደባ ወይም ጢት ነደባ ይባላል። ጉቲ መካከለኛ ሆነች እቺ ለምሳሌ ወጣቶች ይቀመጣሉ። ወጣቶች እውቀት ያልጨረሱ ትምህርት ላይ ያሉ ከአስተማሪዎቻቸው የሚማሩት ነገር ስርዓቱ አነጋገሩ የሚማሩበት ጉቲ ነደባ እዩ ዝበሃሉ ድማ ጉቲ መደብ እናተባሃለ እዩ ጽዋዕ መናእሰይ ኣብዚ ኮፍ ኢሎም ትምህርቲ ዝመሃሩሉ ካብዞም ምሁራት ዝበልና እወ ተማሂሮም ዘይወድኡ ኮፍ ዝሉሉ መደብ እዩ ኢላላ ትሕት ኢላ እያ ድማ ተሰሪሓ እኔ ምለው እዚ በእያንዳንዱ ሀረር ቤት አለ ብለሽኛልና እንደዚህ ነው የሚሰሩ ብለሽኛልና በስህተት ወይም ያለ ቦታው ቁጭ ብሎ የተገኘ ቅጣት ምናምን ነገር አይ ቅጣት የለም ግን እሱ ራሱ ይሰማዋል እንደዚህ በቁርጥ አይን ሲያዩት ይሰማውና ራሱን አውቆ ቀስ ብሎ ሳያስጠጣ ይወርዳል ወለድና አጽና ከለው በአይኖም እንዲዮም ወንሕና ድማ ድንገጽና ንብልሞ ምንም ዝተፈለየ ቅጽዓት እኮ ይብሉን ግን ድማ አይዳፈሩን ያትለናላ ይዳይሸሙና ይዛኔም ሽለሚ ይሰራቦረዲ እሺ አራተኛውን እስቲ አስተዋውቂልኝ እንመጣው ይሄ ነው ይሄ ገብቲ ሄር ይባላል ገብቲ ማለት በር ማለት ነው በአደረኛ ቋንቋ ገብቲ እሺ ከጀርባ ማለት ነው እሺ እዚህ ማን ይቀመጣል እናቶቻችን ይቀመጣሉ እዚህ ጋር ነው ቦታቸው የሚሰፉት ካላቸው እንደዚህ ስፌት የሚሰሩ ስራ ካላቸው እዚህ ጋር እናቶች እዚህ ጋር ነው የምታገኛቸው ተመልከትና ገቢታ አዩ ዝባል ኢላህናላ እነታት ጽመጣሉ መደብዩ ተፈላለዩ ስፈኽ ሰፊያ ከለዋ ታንቴል ክሰርሓ ከለዋ ካልኦት ዕዩታት ክሰርሓ ከለዋ ኣብዚ ኮፍ ኢለን ዝሰርሓ ንቀጽል እስቲ እሺ አምስተኛው ስንመጣ ደግሞ ሱትሪ ነደባ ነች ሱትሪ ደግሞ ስውር ቦታ ነው አሁን ልጆች ይቀመጣሉ ሱትሪ ማለት ምሕባእ ማለት ያ ሕብእ ኢላ ድማ ዓርሳ ዝኸአለት መደብላ እዚ ድማ ህፃናት ዝቅመጥሉ መደብዩ ኢላህናላ ተመልከትና ኣብዚ ሚዚየም እንድሕር አመጽኹም ባህላዊ አሰራርሓ ጎጆ ገዛ ሀረሪና ንረክብ 5 መደባት አላለይኩም ኣለኹ መን ይቅመጥሎም ዝብሉ ማለት እዩ እዚ ጥራሕ አይኮነን ካልኦት ድማ ናውትታት ኣለው ኣብ ገዛ ዝጥቀምሎም ባህላዊ ናውትን ስፈን ከምኡውን ዓለባ እውን ዓርሱ ዝኸአለ ኣብዚ ሚዚየም ተቀሚጥሎ ሕድሕዱ ተአዩ ከተርእና እያ ሓፍትና ማለት እዩ አሁን ወዴት ነው የምትወስጂ አሁን ደግሞ ልጨምርልሽ አሁን ለምሳሌ ይሄ በያቀማመጡና ትምህርት ያለው ትምህርት ያልጨረሰ ብለን ጨርሰናል ትምህርት የማይፈልግ ሰነፍ ልጅ ወይም ሰነፍ ሰው መሬት ነው ቦታው ገባሽ ምክንያቱም ለትምህርት ትኩረት አድርጎ ምን ያህል ዛሬ ብማር ከጓደኛዬ ጋር እዛ ቀመጥ ነበር ብሎ ቁጭት እንዲይዘው የሰነፎች ቦታ ጫማ ያስተካክለ ሻይ ቡና ቀጥቶ ያቀብላቸው ሰርቪስ ይሰጣልና ለትምህርት የማይፈልግ ሰነፍ መቅጽዕ ቦታ እዩ እዚ ትለናላ ሰነፍ ተምሃሪ ትምህርት ዘይፈቱ ንኽመሃር ንምንታይ ብዝኾይነ ኢሉ እንትን ክስምዖ ሓቦ ክስምዖ ምእንታን ኣብዚ መሬት እዩ ኮፍ ዝብል ካልኦት ስራሕታት ድማ ጫማ ይስተኻኽል ሻሂ ቡና ይቀርብ ሞ ኮፍ ዝብለሉ ሰነፍ ተምሃሪ ቦትኡ ድማ ኣብዚ እዩ ይልሃናላ ሰነፍ ተምሃሪ ትምህርቲ ዝፈቱ ብጣዕሚ ዝተምሃረ እናበለ ደረጃ ሓፍሓፍ እናበለ ይዝኸድ ከምዚ ዲፕሎም ዲግሪ ማስተር እናበልና ከም ንኸዶ ከምኡ ኢና ርኢና ከምኡ ኢና ተዓዚብና ተመልከትና ይዳይሸሙና يزانم شلمي يسارة بوردي يدايشمونا يزانم شلمي يسارة بوردي አሁን ደግሞ ወደዚህ ላሳይሽ ብዬ ነው አፍላሉፋ ይባላል አፍላላ ነው ይሄ ለብቻው ስሙ አፍላላ ነው ይሄ ስሙ አምታዩ እዩ እቺ ጋር እንደዚህ እጄን አስገብቼ ማስ ያስቀመጥኩትን እቃ ከበዳል ደግሞ ተመልከተና ሸክላ ነው የሚሰራው ይሄ ማለት እናቶች ነው እናቶች ናቸው የሚጠቀሙበት የተረፈ የቤት ወጪ ሲተርፋቸው እዚህ ያስቀምጣሉ ወርቆቻቸው የሚያስቀምጡት የእናት ባንክ ባሁኑ ጊዜ እንደሆነ በዛን ጊዜ خزናቸው ነው የእናቶች ተመልከተና هم تسمعوا ዘለኹም ናይነ ጥራሕ ተቀምጠሉ እርሺ ኮን ይኽእል መጋይጽታት ወርቂ ብሩር ተቀምጠሉ ቦታ ኣብዚ እዩ ይልሃናላ ካብዚ ታይ ተዓዚብኩም ተመልከትና ጥንታውያንነታትና ቆምሳትን አይፈልጣን ዝቁለፍ ነገር የለን ኩሉ
እምነት ብኡልክ ከም ዘሎ ዘመላኽት እዩ ብጣዕሚ ያነ ወንዚ ተዓዚበ ሁለተኛ ደግሞ እንደ ወረቀቶች የቤት ካርታም ቢሆን የቤት ሁጃ ምንለው የሚያስፈልጉ እንደዚህ ተጠቅልሎ እዛ ውስጥ ያስቀምጣል ወረቀቶች ዶክመንትታት ተፈላል ዶክመንትታት ዝቀመጠሉ ቦታ ድማ አፍታ ካልአ ይሄኛው ደግሞ መድኃኒቶች ደጅ ላይ ያበቅላሉ እነሱ ለራሳቸው ጤና ዳማከሴ አነነቁት የምንለው ኮሞሜላ ሚሉት ድንገት ከታመሙ የባህላዊ መድኃኒቶች አላቸው ከዚያ አውጥተው በሙቅ ውሃ ይጠጣሉ ልጆች አንድ ነገር ከሆኑ በማታ በር ከፍተው አይወጡም በዚህ መድኃኒት ማስቀመጫ ነው ማለት ነው ባህላዊ መድኃኒት ዝቀመጠሉ ቦታ እዩ ኢላህናላ አብ ካንሸሎ ዝበቅሉ ዝተፈላልዩ መድኃኒታት ክህሉ ይኽእሉ እዮም ቆጽላ መጽሊ ካብኡ ተዘጋጅዩ ዝቀመጠሉ ቦታ እዩ ኢላህናላ ይደይሸሙና የዛኔም ሽለሚ ምትዘር የሚመጣው አመት የሚፈልጉት እንዳይጠፋባቸው እሱ ነው ምሩጽ ዘር ይዝቀመጠሉ ቦታ እዩ ኢላህናላ አብዚ ራብዓይ ማለት እዩ ገና ንዝመጽ አመት ዝዝራእ ምሩጽ ዘር ይዝቀመጠሉ ቦታ እዩ ኢላህናላ ግድን እዩ ኢላህናላ ዘን ትርእዎም ዘለዎ ቁሑት አብ ሐረሪ ቤት 5 መደባብ ዘለዎ እዚኦም ግድን እዩ ኢላህናላ አራቱም ነው መኖር ያለባቸው ግዴታ አራት ሳይሆን 3 በቂ ነው አሁን ይሄ ቤቱ ስፋት ስላለው አራት እዚህ ጋር አለ መደቦቹ ራሱ እዚህ 3 አሉ እዚህ ጋር 2 አሉ መደቡስ 5 መሆን አለበት አይቀንስም አይቀንስም ምክንያቱም የ5 ጊዜ ሰላት ለማስታወስ እነሱ ሆነ 5 በሮች እንዳሉ ጠላት ለመከላከል በዛ 5 ሰላት ንምዝካርን 5 በር ከምዘለዎም ንምሕባር እዩ ዝመደብ በከምዚ ዓይነት መልክዑ ተሰሪሕሉ እያ ኢላህናላ በጣም የተደነቀ ተመልከትና እስካሁን ይተቀም ስንት አመት ነው ይሄ ቤቱ ከሰራ 440 አመት ይሄ ሙዚየም ቤቱ ራሱ ስተውጣ ነው የሰጡት ሐረሪዎች ኮሚኒቲ የግለሰብ የቃዲ ቤት ነበር ፈቂ ቤቶች ቃዲ ማለት በሸሪዓ ሚሰሩ ያን ጊዜ ዳኛ ነበሩና ስጦታ ሰጡ ሐረሪዎች ባህላቸው ስለዚህ ስንት አመት ያስቆጠረ ነው ይሄ ሙዚየም ማለት ነው 440 አመት ያለው ነው 440 አመት ዘቆጠረ ሙዚየም እዩ አሁን ወዴት እንሂድ እሺ ወደዚህ ስንመጣ እዚህ ጋር አሁን ለምሳሌ ሌላ ደግሞ መሰረታዊ የማይቀር በሐረሪ ባህል ቤት ውስጥ ከአምስቱ ነደባ በኋላ ከአፍላሉፋ በኋላ ወደ ወንጠፍ መውረድ ይባላል ወንጠፍ መውረድ ባደረኛ ነው ወንጠፍ ማለት ምንጣፍ ለማለት ነው መውረድ ማስቀመጫ ማለት ነው አሁን እነኚህ እንጨቶች አሉ 11 ነው እዚህ ቤት አንዳንድ ሐረሪ ቤት 5 አንዳንድ 7 አንዳንድ 3 ጎዶሎ ቁጥር ነው መሆኑ ለምንድን ነው ቁጥሩ ጎዶሎ ነበር ጎዶሎ ቁጥር የሚሆንበት መሰለሽ ለሰው ልጅ ነው መልእክት ነው ይሄ ማለት ጎዶሎ ነው ሰው ልጅ ሁሌ ይሮጣል ሁሉ ነገር አይበቃውም ቆም ብሎ ሰከን ብሎ ፈጣሪ ሞዋላል ብሎ እንዲያስብ ነው ዓለም ጎዶሎ እያ ዝመልእ ነገር የለን ዝመልእ ፈጣሪ ይሎም ጠጠው ይሎም ፈጣሪኦም ንኸ ዝክሩ ብምባል ዝተሰርሐ እያ ትብለኒ ዘላ 3 5 7 9 10 ሓደ ናበለ ኣብ ሓደ ገዛ ዝስራሕ እዩ ድማ ኢላህናላ አንደኛ መልእክቱ እሱ ነው ሁለተኛ መልእክቱ ነው ዋነኛው ደግሞ ምንድነው ምንጣፍ እዛች ጋር ተጠቅልሎ ሲቀመጥ እዚህ ቤት ያሉ ልጆች ሴት ልጃገረዶች አቅመ አዳም ሲደርሱ ምን ያደርጋሉ ምንጣፍ ሰርቶ ጠቅልሎ ያስቀምጣሉ እንግዳ መጥቶ እዚህ ጋር ይቀመጣል ምንጣፉን ሲያይ ልጃገረድ የደረሰቻቸው ልጅ ስላለች ጮኛን ጠይቃለን ይላል እንግዳው ዓርሱ ዝኻለ መልእክት ዘሎ እዩ ተመልከትና ምንጻፍ ኣብ ላዕሊ እንድሕር ዳኣ ተሰቂሉ ትምርዖ ጓለላህና እያ ዝብል መልእክቲ ኣብ ላዕሊ ይቅመጥሞ ፊት ለፊት ናብዚ መደብ ስለ ዝኾነ እቲ ዝሓርያ ወይ እቲ ዝመርጻ ሰብ ኮፍ ኢሉ ከምዘላ ተረዲእዎ ሕቶ ይቀርብ ማለት ይደይሸሙና የዛኔም ሽለሚ ይሰራ ቦረዲ ይደይሸሙና የዛኔም ሽለሚ ይሰራ ቦረዲ ሕዚ ናይታ መርዓት ወይም ከዓ ሕጺቲ ገዛታይ ታይ አሎ ክንብልውን ናብ ውሽጥ ክንኣቱ ኢና ማለት እዩ ይደይሸሙና የዛኔም ሽለሚ ይሰራ ቦረዲ ይደይሸሙና
መርዓት ወይ ከዓ ሕፂቲ تقمت اللبوت أيو لهنا لا طعم يدس بالزبعلو عارف زخاله جزء أيو مدى باللبزي ترك سلو ريو خمس سالون يباي لهني مدك أسجن عارف زخاله خلت تخفلي نمرعات زلت جزء أيو لهنا لا نابزي ما نمكأتو أي فكرن عارك مرعات راح يعني نخطعتو زفكر لا أبزي تريو زلهم كم مشكوت تكملوا من الساعة خزرارو ويكال وتمل اختاتكم حلالفوكم كيت جورز دلو طرح بمشكوت يراخبوا لهنا لا ሳይነትም አጥላስ ይባላል እንደዚህ ነው የምትለብሰው አጥላስ የወጣለት ያው ከሞሮኮ ተራራ ስም ነው ልብሶቹ ከአረብ አገርና ህንድና ሞሮኮ ስለሚመጣ ዲዛይኖቹ የራሳቸው ሀረሪዎች ነው አውጥቶ በእጃቸው ይሰፉ ነበር እዚ ድማ አትላስ ይባሃል ይልሐናላ ታመርዓት እትخدنو እትውቀበሉ ማዓልቲ መርዓት ገብሮ خدان አትላስ ይባሃል ይልሐናላ ይደይሸሙና يزاني بشلامي يسار بوردي يديشمونا እዚህ ተቆመጠሉ خفلن يرنا አሁን ስወዲትነ አሁን ደግሞ የቀረው እዚህ አንዳንድ አልባሳትና በዛን ጊዜ ግርግዳ ውስጥ እንዴት ቁም ሳጥን እንደሰሩ አስቦ ማለት ነው ይደይሸሙና يزاني بشلامي ይሄ ቁም ሳጥን እንዴት አድርገው እንሰሩ ግርግዳ ውስጥ አድርገው ሰሩት በራለው አሁን ይሄ ሙዚየም ስለሆነ እንደዚህ ክፍት አልባሳቸው ያስቀምጡበታል አሁን ይሄኛው ሱሪዎች ቀደም እዛ ጋር አጥላስ ያልኩሽ ቦምባይን ብዬሽ ነበር ጨርቆቹ ብትን ነው ይመጣው ይሄ እደ ጥበብ ነው በእጅ ነው የሚሰራው ሀረሪዎች ይሄ ለብቻ ተሰርቶ ይመጣና እቺኛው ጨመርላታ በደልለው ነው ቦምባይ የተባለው ያገሩ ስም ስለሆነ ነው ይሄ ደግሞ ጮኛ ስታረክ ምትለብሰው ነው አሁን ጮኛ አርግታ ልጅቷ አላገባችም ባሏ ቤት አልሄደችም እናት አባቷ ቤት ነች ኩሻ ማለት ጮኛ ማለት ነው ኩሻ ብሩቅ ገናፊ ማለት ሱሪ ማለት ነው ይሄ አልባሳት ነው ተመልከትና እዚ አብዚ ሚዚየም ዓርሱ ዝኻለ መርአያ ቦታ አለዩ እዚ ልክዕ ከም ቁምሳጥን ዮም ተጠቂሞም ዘለው እዚ አብዚ ሚዚየም ስለ ዝኾነ እንበር ኣብቲ ገዛ ማዕጾ ዓርሱ ዝኻለ ማዕጾ አለዩ እዚ ዝተፈላልዩ ፎጣሎ ስረሎ ተሰፊው ጫፍጫፉ ከዓብ ጥልፊ ዝወቀበ እዩ ኢላህናላ እዚ ድማ ኩሺ ዝበሃል ሕፂቲ ጓላንስተይቲ እትخدኖ ክዳን እዩ ኢላህናላ ገናፌ ከዓ ስረ ማለት እዩ እያትልናላ ይደይሸሙና يزاني بشلامي يسار بوردي ያው ይሄ የናቶች ልብስ ነው ረጅም ነው በቃ እቺ መሰረታዊ የማትቀርነ ባህራሪ ልብስ አሁን ይሄ ጠይራዝ ይባላል ጠይ ማለት ጥቁር ማለት ነው ራዝ ልብስ ማለት ነው ባህራሪ እናቶች ሰርግ ቤት ሲሄዱ እንደዚህ ለብሰው ይሄዳሉ ሰርግ ላይ ሆኖ ሀዘን ቢሰሙ ሰው ሞተ ቢላቸው ቤት ሄዶ ከሚቀይሩ ይሄንን ይገለብጡታል ሲገለብጡት ቱ ፒስ ነው ሙሉ ጥቁር ነው ቱፒስ ነው በእጃቸው ድሮ እነሱ ነው የሚሰሩት ማለት ነው አየሻው ተመልከትና ከምቲ እትሪዎ ደብል ፌስ ነው ቱፒስ ሀረሪ እነታትና መርዓ ከዳኸለዋ እንደውመተን ልክ በመቀነት ሸጥ አቢለን ተኸዲነን ይኸዳሉ ከላይና ከታች ምናልባት ግን አፍት መርዓ ሐዘን ተጋጢሙ بخلت جز خدن غيرهم يمسرحمو او خلوا قلبي انت خدينن ينزخدا ياي لهني ቤት ሄዶ ከሚቀይሩ ቤት ሄዶ ከንተ ወለቱ ፒስ ነው ደብል ፒስ ምን ያህል እንደሚያስቡት ዛሬ ሊያልቅ አይችልም የሀረሪ ባንድ ብዙ ያንተነከስላለ ዋና መሰረቱን ነው ነገርኩት ተመልከትና ከምቲ ትብሎ ዘላ ጀሚላ አብደላ ክሳብ ሕዚ እንሃወፀት ንጸኒሓ እዚ ሚዚየም በጣም እዩ ደስ ብል በጣም ፉሊ ስምዒት እዩ ዝስምዓካ ናብ ዝመጽኻ በጣም ነው ደስ ያለኝ በጣም አመሰግንሻለሁ ጥሩ ቆይታ ነበረኝ ካንቺ ጋር በተመልካች ስም እጅግ አድርጌ አመሰግንሻለሁ እኔም አመሰግናችኋለሁ ለወደፊትም መጣችሁ እንድትጎበኙን ተሐምጽሁ ናይሎሚ መደብ አለሻይ አብዚ የኸምብቶ ተመልከትና
ናብ ከተማ ሃረር ጻኒሒተይ ከም ዝፈተኹምዎ እየ ዝኣምን ዝተዓዘብክዎ እየ ናባኹም ኣካፊለኩም እሞ ከም ትፈትዎ ተስፋ ብምግባር ዝፋን ገብረ ማርያም ሓቢረኩም ጸኒሐ ኣብ ቀጻሊ ብኻሊእ ክሳዕ ንራኸብ ግን ሰናይ ቅምያት